بسم الله الحمد لله والصلاة والسلام على رسول الله محمد بن عبد الله وعلى آله وصحبه ومن والاه ومن استنى بسنته واتبع هداه أما بعد السلام عليكم ورحمة الله وبركاته يتودداتشهنا يتكبراتشه يدعوة عند بيس تداميان بيالاتشه بت الله سبحانه وتعالى بخير الله يقوياتشه دينهن اوق بميلو ابيت رئيساችን ይሄው አበይት መርሆችን ይሄው እንደገና ለመገናኘት በቅተናል ዛሬ የምንመለከተው ርዕስ እጅግ ብዙ ሰዎች ብዙ ጊዜ እየተደጋገመ የሚጠየቅ ብዙ ሰዎች ሊረዱ ያልቻሉትን የሱጁድ አስሳሁ አህካሞች ይሆናል ሱጁድ አስሳሁ በርካታና ሰፊ አህካሞች የሉትም ነገር ግን ልብ ካለ ማለታችን የተነሳ ብዙዎቻችን እንሳሳታለን ማለት ነው ስለዚህ እስቲ በዛሬው ዕለት በኢድኒላህ ተዓላ የተወሰነውን ያህል በቲዮሪ ወይ ደግሞ በቃላቶች ከተማርን በኋላ የነገውን ዕለት ደግሞ ወይ ደግሞ የሚቀጥለውን ደርስ ሰፋ ባለ መልኩ በተለየ ሁኔታ ኢንሻአላሁ ተዓላ ለመረዳት እንሞክራለን አላህ ይርዳኝ አላህ ይርዳችሁ ቶሎ ብለን ሼር እናድርግና ወደ ደርሳችን እንግባ فأهلا وسهلا ومرحبا بيالله እናም ወንድሞቼ ሱጁድ ሰህውን ከንግዲ ወዲያ ኢንሻአላህ አትጠይቁም ብዬ ተስፋ አረጋለሁ ለምን በተገቢው ወይ ደግሞ ኢንሻአላህ በተቻለ መጠን ሰፋ ባለ መልኩ ለመዘርዘር እንሞክራለን ኢንሻአላህ ተዓላ እናም አላህ ከፈቀደልን አላህ ገር ካረገልን በሰፊው እንመለከተዋለን ኢንሻአላህ ስለዚህ በርትተን ልብ ብለን እንከታተል ከዚያ በኋላ بإذن تعالى ጥያቄ ካለን ጥያቄያችንን ዛሬ ትኩረታችንን እንዳለ የምናረጋው ከሰላት ውጪ የሆኑ ጥያቄዎችን አንቀበልም ማለት ነው ከደርሳችን ጋር ከተያያዘ ውጪ ለምን ብዙ ጊዜ ከደርሳችን ውጪ የወጡ ጥያቄዎች ይጠየቁና ጊዜያችንን ወንድሞቼ ወይ ደግሞ ልጆቼ እና እህቶቼ ተገቢውን የሆነ መጠየቅ የሚፈልጉትን ነገር መልስ ሳያገኙ ይወጣሉ ለዚያ ሲባል ደግሞ ዛሬ ኢንሻአላህ ተዓላ በተቻለን መጠን ለዚህ ጊዜ በመስጠት አብረን እንከታተላለን አላህ Subhanahu Wa Ta'ala ተናጋሪውንም ተመልካቹንም አላህ Subhanahu Wa Ta'ala በቂ የሆነ መረጃ አግኝተው የሚወጡ አላህ Subhanahu Wa Ta'ala ያድርገን ይሄ መረጃ የምንጠቀምበት ጠቃሚ የሆነ መረጃ የምናገኝበት አላህ Subhanahu Wa Ta'ala ያድርገን ስለዚህ حياكم الله بيالله برتو ሼር አድርገን በቀጥታ ወደ ደርሳችን እንድንገባ ይሁን ታዲያም ለዛሬው ኢንሻአላሁ ተዓላ የተዘጋጀልንን ደርስ በጥሞና በማዳመጥ በጥሞና በመከታተል ሁለተኛ ስለ ሱጁድ ሰህው ምንም ሳይቸግረን የምንረዳበትን ሁኔታ አላህ Subhanahu Wa Ta'ala ያግራልን እላለሁ እና ኢንሻአላህ ጀዛኩሙላህ ኸይር የገባችሁ ፈጣን ብላችሁ የገባችሁ ሁሉ አላህ Subhanahu Wa Ta'ala ይወፍቃችሁ ኸይሩን ሁሉ ይግጠማችሁ እላለሁ እናም በርቱልኝ እላለሁ ጀዛኩሙላህ ኸይረን ስለዚህ በተቻለን መጠን ጎበዞች ሆነን ሰዎችን የሚጠቅሙ የአላህ Subhanahu Wa Ta'ala ባሮች እንሆን ዘንድ አላህ Subhanahu Wa Ta'ala እንለምነዋለን ያ ረቢ ያ አላህ አግዘን እንላለን ስለዚህ ወንድሞቼ በርቱ አሁን በቀጥታ ወደ ደርሳችን ለመግባት ሁላችሁም ተዘጋጅታችኋል ይመስለኛል ትኩረታችን በደርሳችን ላይ ሆናል ትኩረታችን እንደገና ጥያቄያችንም እንደዚያው ሁሉ በደርሳችን ላይ ብቻና ብቻ እንዲሆን እመኛለሁ ከዛ ውጪ ባታውጡን ደስ ይለኛል ምክንያቱም ለማለት የፈለኩት ይቅርታ ብዙ ጊዜ ይሄ ጥያቄ እየተደጋገመ ስለሚነሳ ይህ ጥያቄ እንዳይደጋገም ለማድረግ አሁን ባለፉት ቀናት ራሱ በደርሳችን ላይ ሆነን ከሚጠየቁ ብዙ ጥያቄዎች መካከል ይሄው ነው ስለዚህ ባካችሁን بإذن تعالى እንግዲህ አንዳንድ ወንድሞቼ ረባሾችም አንዳንዴ መኖር ጥሩ ነው ይባላል የረበሹም ነው ግን አትረብሹ እንላቸዋለን ምክንያቱም ደርሳችንን እንከታተል እላችኋለሁ حياكم الله وبياكم وجعل الجنة الفردوس مثواي ومثواكم
يا رب ኔትወርኩን እንግዲህ ኢንሻአላህ አይበላሽብንም باذنillah تعالى ጠፍቶን የተመለሰው እንደውና አንተ ሳታቁ ያ ረቢ አስተካክልልን ያ ረቢ ሰው እንዳለ ቤት ገብቶ ሰው ወደ ቤት ተመልሶ ወንዱም ሴቱም ኔትወርኩ ላይ ቁጭ ብሎበታል እና ደው አላህ ያግዘን እንጂ ያ ረቢ አግዘን ያ አላህ ያ ረብ አግዘን ያ ረቢ እርዳን ያ ረቢ እርዳን ያ ረቢ እርዳን ይያል ወደ ደርሳችን ልገባ ነው ደርሱን ለመጀመር እንግዲህ በቀጥታ ወደ ሁላችሁንም አደራምላችሁ ነገር ምንድነው በተቻለ መጠን እንደው ይሄ ሱብሃንአላህ አልል ተውይቅር የሆነ ነገር ልል ነበር ይቅር አልል ጀዛኩሙላህ ኸይር የገባችሁ ሁሉ አሁን በአሁኑ ሰዓት ገብታችሁ ኦንላይን ያላችሁ ሁሉ አላህ Subhanahu Wa Ta'ala ጀዛችሁን በኸይር ይመልስላችሁ ይሄንን ጊዜያችሁን እዚህ የምታሳልፉትን ጊዜ አላህ Subhanahu Wa Ta'ala በደጉ ስራችሁ ላይ በትልቅ አጅር የተከተበላችሁ አላህ ያርግላችሁ የበለጠ ደግሞ ሼር አድርጋችሁ እንደገና ደግሞ ልብ ብላችሁ እየተከታተላችሁን ያላችሁ ወንድሞቼና እህቶቼ አላህ Subhanahu Wa Ta'ala ይወፍቃችሁ አላህ Subhanahu Wa Ta'ala ያስደስታችሁ አላህ Subhanahu Wa Ta'ala ጀነተል ፊርደውስን መግቢያችሁ መኖሪያችሁ መደሰቻችሁ ያድርገው ያ ረቢ ያ አላህ ያ ሐዩ ያ ቀዩም ያ ذو الجلال والإكرام የምትወዱትና ብዙ ወንድሞቼና ብዙ እህቶቼ ይሄን ኪታብ እንዴት እናገኘው ያላችሁ አላህ Subhanahu Wa Ta'ala በእጃችሁ የሚገባ ያድርገው ያ ረቢ ያ ሐዩ ያ ቀዩም ያ ذو الجلال والإكرام በቀጥታ ወደ ደርሴ ለመግባት ብዙ መንደርደሪያ አላደርግም እስቲ እንደው ነቃበሉ እስቲ ያረ ነቃበሉ ባረከላሁ ፊኩም ባለፈው የተማርነው ደርስ ምንድነው ያላ ባረከላሁ ፊኩም ያላ ባለፈው የተማርነው ደርስ ምንድነው የተማርነው ያላ ቶሎ ባለፈው የተማርነው ባለፈው ከትናንት ወዲያ እንግዲህ ትናንትና ደርስ አልነበረንም የትናንትና ወዲያው ደርስ ምን ነበር ማን ነው ጎበዝ ወደ ኋላ ብሎ ሳይመለከት ቶሎ ብሎ ይሄ ነበር ብሎ የሚነግረን ማን ነው ማሻአላህ ብዙ ወንድሞቼ ኦንላይን ገብተዋል በርካታ ወንድሞቻችን ኦንላይን ናቸው በዩቲዩብ እንደገና በዋትስአፕ እና በፌስቡክ የምትከታተሉን ወንድሞቼና እህቶቼ ጀዛኩሙላህ ኸይረን አላህ Subhanahu Wa Ta'ala የዱንያ አኺራውን ደስታውን ይወፍቃችሁ የትናንትና ወዲያው ደርስ ምን ነበር ብዬን የጠየቁት እሱን ከመለሳችሁ በኋላ በቀጥታ ወደ ደርስ ይገባሉ ከዲጃው ቤት ስለ ሁለት ተሸሁድ ትላለች ስለ ተሸሁድና ስለ ዱዓ ነው ኡሙ ፊርደውስ ማሻአላህ ከአምስት በላይ አላነብም የመጀመሪያውና የመጨረሻው ተሸሁድ ሶፊ ሰዒድ ሌላስ ሁለት ሰው ብቻ ነው የሚቀረኝ ቶሎ በሉ ማን ነው ተሽቀዳድሞ ባረከላሁ ፊክ የሚቀጥለው ዱዓ የሚወስድ ማን ነው የዱዓው አሸናፊ ያ አላህ ጎበዞቼ ስለ ሰላት አሰጋገር ስርዓት ኢማን ሰዒድ ስለ ሰላት መኮንን ሁለት ሰው ይቀርኛል ትክክለኛ መለሱትን ነው ምለው ማሻአላህ ሶስት ሰዎች በትክክል መልሰው አልፈው እዚያ ኡሙ ዒምራን ስለ ሁለተኛው ተሸሁድ ብላለች ሊንዲዲ አልመለሰም ዘይባ ሰይድ የመጀመሪያውና የመጨረሻው ተሸሂድ አላህ ጀነትን ይወፍቃችሁ አላህ ደጉ ምኞታችሁን ኸይሩን ሁሉ ያሳካላችሁ አላህ በዱንያም በአኺራም ከፍ ያደርጋችሁ አላህ Subhanahu Wa Ta'ala ከክፉ ሁሉ ይጠብቃችሁ በዚህ ዱንያ በኸይር ላይ የምትኖሩ በአኺራ በጀነተል ፊርደውስ የምትኖሩ የነብይ ሰለላሁ ዐለይሂ ወሰለም ጎረቤቶች ያድርጋችሁ ባረከላሁ ፊኩም ጀዛኩሙላሁ ኸይረን በቀጥታ ወደ ደርስ ይገባለው ሱጁድ አሳሁ አፈጻጸም እንመለከታለን እሺ ቢስሚላህ አልহামዱሊላህ والصلاة والسلام على رسول الله محمد بن عبد الله وعلى آله وصحبه ومن والاه ومن استنى بسنته واتبع هداه أما بعد السلام عليكم ورحمة الله وبركاته يتودداتشهن يتكبراتشو يدعوة عند بيس تاداميان دينهن أوك بميلو أبيت مرهجن سر زاريم سجود السهو أفس آزم سرعة أحكام سجود السهو يميلون عبرنا نملكتالن በጥሞና ተከታትለን ከዛ በኋላ ያልገባንን እንጠያየቅና እንረዳለን በሚቀጥሉት ፕሮግራሞች ደግሞ በዚሁ ደርስ ዙሪያ ሰፋ ያለ ትንተና ይኖረናል በዚህ ደርስ ላይ ሰፊ የሆነ ጊዜ ሰፊ የሆነ ትምርት በኪታባችሁ ላይ አስቀምጬላችኋለሁ ኪታቡ በእጃችሁ ላይ ያለ
ማሻአላህ ሙባረክ አለይኩም ብያለሁ። የበለጠ ትረዳላችሁ። ኪታቡ ያልደረሳችሁ ደግሞ አላህ ሱብሓነሁ ወተዓላ በእጃችሁ የሚገባው ያድርገው። እኛንም ከአጅሩ እኔንም ልጆቼንም ማለትም ባልተቤቴን እንደገና ልጆቼ እንደገና ደግሞ አድሚናቶቼና ሌሎችን በዚህ መጽሐፍ ላይ ከፍተኛ መስዋዕትነት የከፈሉትን ሁሉ አላህ ይወፍቃቸው፣ ጀዛቸውን ኸይሩን ሁሉ ይከትብላቸው። ያ ረቢ አንራሳቸው፣ አይረሱም፣ ሊረሱም አይችሉም በፍጹም። ዛሬ ድረስ እንደገና እስከ መጨረሻው ድረስ መስዋዕትነት በዚህ ኪታብ ለእናንተ ለማድረስ እየከፈሉ ያሉ ስላሉ ወላሂ ሁሌም ከልባችሁ ዱዓ አድርጉላቸው። ሁሌም በልባችሁ ዱዓ አድርጉላችሁ። እንግዲህ ይቅርታ ጸጉር ቤት የለም፣ እንግዲህ ጸጉር እያደገ ተቸግረናል። አላህ ገር ያርግልን እና ኢንሻአላህ መላ እንልለታለን ነገ ኢንሻአላህ ተዓላ። እሺ ሱጁድ ሰህው አፈጻጸምን እንመለከታለን በዚህ ኪታብ ዙሪያ። ጀዛኩሙላህ ኸይረን። ልብ ብላችሁ ተከታተሉኝ። አላህ ሱብሓነሁ ወተዓላ ይወፍቃችሁ። ያ ማስታወሻ ፕሊስ ማስታወሻ ደርሱ በጣም ቀላል፣ በጣም ቀላል ነው። ነገር ግን ትንሽ ትኩረት ይፈልጋል። እሷን ትኩረት ካደረግንና ማስታወሻ ከያዝን ያልገባንን እንጠይቃለን፣ የተረዳነውን የበለጠ እንረዳለን። بإذن ተዓላ እኔም ጠይቃለሁ፣ እናንተም ትጠይቃላችሁ። فتوكلنا على الله سبحانه جل جلاله። እሺ ሱጁድ ሰህው አፈጻጸም ስርዓት ይላል። ሱጁድ ሰህው የመርሳት ወይም የስህተት ማካካሻ ሱጁድ። አያችሁ ሱጁድ ሰህው ማለት የመርሳት ወይም የስህተት ማካካሻ ሱጁድ ማለት በሰላት መጨረሻ ላይ ሁለት ሱጁዶችን ማድረግ ሲሆን በሰላት ውስጥ ለሚከሰቱ ጉድለቶችና ክፍተቶች ማካካሻና መጠገኛነት የተደነገገ ነው። ልብ በሉ። አንድ ሰው ከልቡ ከምኞቱ ከፍላጎቱ አምጥቶ ያስቀመጠው አይደለም፣ የተደነገገ ነው። መሽሩዕ ነው፣ ሸሪዓ ነው። ነብይ ሰለላሁ ዐለይሂ ወሰለም የደነገጉልን ነው በቃላቸውና በድርጊታቸው ጭምር። ኢንሻአላህ በሚቀጥሉት ደርሶች ነብይ ሰለላሁ ዐለይሂ ወሰለም እስቲ ሱጁድ ሰህውን የትኛው ቦታ ላይ ነው የተጠቀሙት የሚሉትን የተለያዩ ሐዲሶችንም بإذن ተዓላ እንመለከታለን። የዛሬውን ደርስ እስቲ ቃላቶቹን ልብ ብለን እናጤን። ይሄ ኪታብ ሲጻፍ ቃላቶቹ ተመርጠው ነው። እያንዳንዷ ቃል ትርጉም አላት፣ ራሷን የቻለ ልታስተላልፈው የፈለገችው መልእክት አለ። እሷን መረዳት ነው ዋናው ነገር። ገጽ 199 ላይ ኪታቡን ያላችሁ ትከታተሉኛላችሁ። እሺ በጣም ጥሩ። ሱጁድ ሰህው ይላል በአረብኛ። ሱጁድ ማለት እንግዲህ በግንባራችን መሬት ተደፍተን ለአላህ Subhanahu Wa Ta'ala የምናደርገው የአምልኮ ተግባር ነው። ሰህው ደግሞ የስህተት ማለት ነው። የስህተት መጠገኛ ሱጁድ ማለት ነው። ስለዚህ በቅንፍ ውስጥ ማስቀምጠው ነገር ብዙ ጊዜ ትርጉም አለው። ለምንድን ነው ቅንፍ ውስጥ የገባው? ወይ በምርጫነት የተቀመጠ ነው፣ ወይ ደግሞ ያንን ቃል ለመዘርዘር ወይ ደግሞ ለመግለጽ ወይ ደግሞ ለመተርጎም የምንጠቀምበት ነው። ስለዚህ ሱጁድ ሰህውልና በሁለቱ ቅንፎች መካከል ምን ማለት ነው? የመርሳት ወይም የስህተት ማካካሻ ሱጁድ። ምክንያቱም ሱጁድ ሰህውን የምንጠቀመው ወይ ከረሳን በሰላታችን ውስጥ ሁሉም እርሳና አይደለም፣ የተወሰኑ እርሳናዎችን ብቻ ነው የሚጠግነው። ሁሉንም አይጠግንም። ሱጁድ ሰህው የሚጠግናቸው የተወሰኑ እርሳናዎችን ብቻ ነው። እንደገና ደግሞ የስህተት ይላል። ስህተቶችንም ሁሉን አይጠግን። እቺን ልብ ማለት አለብን። ስለዚህ ሱጁድ ሰህው የመርሳት ወይም የስህተት ማካካሻ ሱጁድ ነው ማለት። ይህ ማለት ሱጁድ ሰህው ማለት በሰላት መጨረሻ ላይ ሁለት ሱጁዶችን ማድረግ ሲሆን በሰላታችን መጨረሻ ላይ ከማሰላመት በፊትና ከማሰላመት በኋላ ይደረጋል። በሁለቱም ቦታ ላይ ይደረጋል። መቼ ነው እንደዛ የሚደረገው የሚለውን ዝርዝሩን እንመለከታለን። ተከታተሉኝ። እሺ ሲሆን በሰላት ውስጥ መቼ ነው? ለምንድን ነው ሱጁድ ሰህው ያስፈልገው ካል በሰላት ውስጥ ለሚከሰቱ ጉድለቶች እና ክፍተቶች ማካካሻ ነው። ለማካካሻነት እና መጠገኛነት የተደነገገ ያን የተሳሳት ነው። በሰላት ውስጥ የተከሰተውን ስህተት የተከሰተውን ክፍተት ሰላት ውስጥ የተከሰተውን ጉድለት ለማስተካከል የምንጠቀምበት የማካካሻን ዝም ተመልከት።
ዝም ብሎ አይደለም ሰው በፈለገ ስለፈለገ ብቻ ስጁድ ሰህው አደረገ ስለፈለገ ብቻ ስጁድ ሰህው አያደርግም ይው ያንን አህካሞቹን ህግግና ደንቦቹን ማወቅ አለበት ለዚህ ነው በዚህ አይነት ሁኔታ ይሆናል ማለት ስለዚህ እናም አንድ ሙስሊም በሰላቱ ውስጥ ረስቶ ትርፍ ቢሰራ አያችሁ አንድ በሉ በሰላቱ ውስጥ ተሳስቶ ትርፍ ቢሰራ አንድ ወይም ረስቶ ከሰላቱ ቢቀንስ ሁለት ኦኬ ሁለት በሰላቱ ውስጥ ትርፍ ቢሰራና ሁለተኛው በሰላቱ ውስጥ ረስቶ ከሰላቱ ቢቀንስ ሶስተኛ ወይን በሰላቱ ውስጥ መጨመርን ወይ መቀነሰን የቀነሰው ነገር መኖሩን ጥርጣሬ ሲያድርበት አሁን ወይ መጨመር ነው ወይ መቀነስ ነው ወይ ጥርጣሬ መኖር ወይ መጨመር ነው ወይ መቀነስ ነው ወይ ጥርጣሬ መኖር ነው ሶስት ነገሮች ናቸው በእነዚህ ሶስት ሰበቦች ነው ስጁድ ሰህው የሚከሰተው እሺ እስቲ እንመልከት ኪታባችን ምን እንደሚል እሺ ከሰላቱ ውስጥ ምን ይላል አው በሰላቱ ውስጥ መጨመርን ወይ የቀነሰው ነገር መኖሩን ጥርጣሬ ሲያድርበት ይቅርታ ከሰላቱ ቢቀንስ አንደኛ ወይንም በሰላቱ ውስጥ መጨመርን ወይም ሶስተኛ የቀነሰው ነገር መኖሩን ጥርጣሬ ሲያድርበት ለሚከሰተው ጉድለትና ክፍተት ማሟያ እንዲሆን ይሄን እነዚህ ከሶስቱ ነገሮች ኦኬ ለነዚህ ክፍተቶች ማሟያ እንዲሆን በሰላቱ መጨረሻ ላይ የሚሰግዳቸው የሚያወርዳቸው ስጁድ ማለት ነው ሁለት ስጁዶች ስጁድ አሳሁ ይባላል አያችሁ እነዚህ ሁለቱ ስጁዶች ምን ያህል ትልቅ ትርጉም እንዳላቸው በትንሽ ቃል ነብይ ሰለላሁ ዐለይሂ ወሰለም ሰፊ ትርጉም ይሰጡናል ስለዚህ እነዚህ ነው አህካማቸውን ዛሬ የምንማረው ማለት ነው እሺ በጣም ጥሩ ጎበዞቼ አላህ ለባሮቹ ካደረገው ርህራሄና አላህ ያ አላህ ሱብሃንአላህ እባካችሁ እስቲ ልብ ብለን እናዳምጥ የአላህን ሱብሓነሁ ወተዓላ ርህራሄ እንመልከት ያ ሱብሓነላህ ተመልከቱ ምን ይላል አላህ ለባሮቹ ካደረገው ርህራሄ አላህ ረህመት ባያደርግልንና ይሄን ስጁድ ሰህው ባይደነግግልን ኖሮ ሰላታችንን በተሳሳትን ቁጥር ከአዲስ ጀምረን የምንሰግድ ቢሆን ኖሮስ ያ ረቢ ምን ያህል ይከብድ ነበር ምን ያህል እንቸገር ነበር ምን ያህል ችግር ውስጥ እንወድቅ ነበር ምን ያህልስ ያ አላህ ሱብሃንአላህ ቆም ብለን ተደቡር ማድረግ ያስፈልጋል ቆም ብለን የአላህን ሱብሓነሁ ወተዓላ ረህመት ተደቡር እናድርግ አላህ ረህመተኛ ነው ካል إن الله بكم لرؤوف رحيم الله በባሮቹ እጅግ በጣም ርህራሄ በጣም አዛኝ ነው እናም ተመልከት አላህ ረህመት ባያደርግልንና በሰላታችን ውስጥ የሚከሰተውን ስህተት ሰበብ እንደገና ስገዱ ያን ሰላት የተሳሳታችሁበትን ሰላት ድገሙ ቢባል ኖሮ ምን ይወጣን ነበር እንዴት እንሆን ነበር ተደቡር እናርግ እስቲ ልብ እንበል ያ አላህ አንዳንዳችን እኮ በቀን ሳይሳሳት የሚውልበት ቀን የለም አንዳንዳችን ሁላችንም ደግሞ እንሳሳታለን ብዙ ጊዜ ነገር ግን አላህ በረህመቱ መጠገኛ ያደረገልን እችን ስህተት የምናስተካክልበት የምናርምበት ትንሽ ነገር አደረገልን ሱብሃንአላህ አላህ ከሪም ነው ቸር ነው አላህ ረህመቱ ሰፊ ነው እና ምን ይላል የኢስላም እምነት ደግነትና
የተሟላ መሆን አበይት ምልክቶች መካከል ለባሮቹ በአምልኮ ስራቸው ውስጥ ለሚከሰት ስህተት ወይም ጉድለት ማሟያ የሚሆን ነገር ደንግጎላቸዋል። ያ አላህ ያ አላህ ያ ረቢ ረሕመትህ ሰፊ ነው። ሱብሓነከ ረቢ ነዓም ኢስላማችንን እኮ ልዩ የሚያደርገው አንዱ ይሄ ነዓም الله سبحانه وتعالى لبني إسرائيل من دنيا لأجو وإذ قال موسى لقومه يا قوم إنكم ظلمتم أنفسكم باتخاذكم العجل فتوبوا إلى بارئكم فاقتلوا أنفسكم ذلكم خير لكم عند بارئكم فتاب عليكم. سبحان الله يا الله ترجموش اللب النبل وندموشي هتوشي النام من على يإسلام أمنت دقنتنا يتمولى مهون أبيت ملكتوش ይሄ የኢስላምን ልጁ መሆን የኢስላምን ደግ ለሰው ልጅ ደግ አሳቢነት ቀለል እንዲለን ማድረግ ሱብሃንአላህ ተመልከቱ ያ አላህ ተመልከቱ እስቲ ሱብሃንአላህ እያልን እንመልከት እስቲ እናዳምጥ የኢስላም እምነት ደግነት እና የተሟላ መሆን ነዓም الله رحمة سفينه سنن عنده هنا ملكته أبيت ملكته مكاكل لباروجو بأملكو سراتشو وسط لمكسات سيدات وينم قلت أتشن تستكاكل الله ما مويا يميون نجر أدرقو الله شوال يسولج كقلتنا كسات بتموال ملكو من سات سلم ما يجد يا الله ما نو كسهتت ينسا ما نو كسهتت كقلت لناس يميشل من لم يسيء قط ومن له حسنا فقط ما انه يالتساسات اندو كتو التساساتكم يميل ما انه دمو سراي هلو دق نو يميل ما ناله يلم ሊኖርም አይችልም አለው ይብኪ ካለ ተሳስቷል እሺ ይቅርታ የሰው ልጅ ከጉለትና ከሰተት በተሟላ መልኩ መንጻት ስለማይችል በሱና ኢባዳዎች ወይንም በኢስቲግፋር ተመልከቱ በተወሰነች ትንሽ ስራ ወይ ደግሞ ንግግር ቃል በኢስቲግፋር አላህን እርቅ በመጠየቅ ማለት ነው እና በመሳሰሉት ጉድለቱ ይሟላል ኢስላም በዚህ አይነት መልኩ ጉድለትን እንዲሟላልህ ስህተትን እንድታርም ያደርጋል ሄድና ክፈል ሄድና ለቄሶች ተሳል ሄድና እንደዚህ አይነት ያህል ነገር ክፈል የሚል ጠንካራ የሆነ የሚከብድ ነገር አላደረገ ቀለል ያለ በጣም ቀለል ያለ ሱብሃንአላህ አላህ ይወፍቀን ያ ረብ እናም በዚህ አይነት መልኩ አላህ ሱብሃነሁ ወተዓላ ቀለል ያደርግልናል ዲናችንን እሺ አላህ በርህራሄው በሰላት ውስጥ ለሚከሰት ስህተት ማካካሻ እንዲሆን سجود السهو የስህተት ማካካሻ ስጁድ ለባሮቹ ደንግጎላቸዋል አላህን የደነገገለ ሆኖም ግን ስጁድ السهو የተደነገገው የተወሰኑ ስህተቶችን ቀድም ያለው ይሄን የተወሰኑ ስህተቶችን ጉድለቶችንና ክፍተቶችን ብቻ ለመጠገን እንጂ ስጁድ السهو ሁሉንም ክፍተቶች አይደለም የሚጠገነው نعم ስጁድ السهو የተወሰኑ ስህተቶችን አብዛኛዎቹን ስህተቶች ወይንም ጉድለቶች ይጠግናል ነገር ግን ሁሉን አይጠግንም የማይጠግናቸው አሉ እመጣባቸዋለን እንመለከታቸዋለን ከዚህ በፊት እንዳየናቸው ሁሉ እሺ ማለትም ሁሉንም ስህተቶች አይደለም የሚጠገነው ስጁድ السهو ሰላትን የሚያበላሹ ነገሮች የሚለው አርዕስት ይመልከቱ አያችሁ አሁን ኢንሻአላህ በሚቀጥለው ስጁድ السهوን ከጨረስን በኋላ የምንመለከተው ሰላትን የሚያበላሹ ሙብጢላት الصلاه የሚለውን ነገሮች ነው የምንመለከተው ለምን እነዚህ ስጁድ السهو ያልጠገናቸው ነገሮች እነዚህ ስጁድ السهو ያልጠገናቸው ነገሮች ያስተካክላቸዋል ምንድነው የሚያስተካክላቸው ስጁድ السهو ያላስተካክለው ነገር ያን ሰላት ፉርሽ ሊሆን ነው ማለት ነው ታዲያ እነዚህ ነገሮች ምን እንደሚሆኑ ከዚህም ድረስ እንረዳለን ነገር ግን በሰፊው በኋላ ላይ አብረን እናየዋለን ኢንሻአላህ እሺ በጣም ጥሩ
كبر شيخ محمد بن عثيمين الله يتاركاچونا رحمه الله رحمة واسعا كبر شيخ ابن عثيمين بتاوقو والله يمتودواچو وديتا مالك يلو سبحان الله اجك በጣም ልገልጸው ከማልችለው በላይ ከመወዳቸው ዓሊሞች መካከል አልহামዱሊላህ እሳቸውንም ለማየት የተወሰኑ እንትኖችን ከሳቸው ለማር አላህ ወፈቆኛል ታዲያ አሁን ድረስ ትምርታቸው እንዳለ ነው የሞቱት በሂጅራ በ1421ኛው የሂጅራ ዓመተ ምህረት ነው የሞቱት ዓመተ ወይ ደግሞ ዓመተ ሂጅራ ነው የሞቱት ነገሮችን ሲገልጹ ሲተነትኑ እኔ እንዴት ለበላችሁ እኛ ሀገር ፈትፍቶ ነው እገሌ ፈትፍቶ ነው የሚያጎርሰው የሚባል አይነት ንግግር አለ አይገልጸው እሱ ራሱ አይገልጸው እገሌ ፈትፍቶ ያጎርሳል ያስረዳል በደንብ ያስረዳል ለማለት ከተፈለገ ፈትፍቶ ነው የሚያጎርሰው የሚባል የሆነ ንግግር እንትን አባባል አለ እሱ ራሱ አይገልጸውም የሳቸውን ትምርት አሁን ድረስ ትምርታቸውን መከታተል ይቻላል በዩቲዩብ እንደገናቸው በዌብሳይታቸው ላይ እንደገና ደግሞ ኪታቦቻቸው ምን ኪታቦቻቸው በተለይ ፍቅህ ዙሪያ شرح الممتع የሚባል ኪታብ አላቸው ወደ 17 እንደዚህ የሚሆን ክፍል አለው ሙጀለድ አለው ምን ልበላችሁ እንደው ከመመኘው ነገሮች በህይወቴ ላይ ከመመኘው ነገሮች መካከል እሱን ኪታብ ቺዬ እንደው አላህ ችሎታውን ሰጥቶኝ አቅሙን ሰጥቶኝ ዕውቀቱን ሰጥቶኝ እንደው ተርጉሜ ለህዝቤ ባስቀምጥ ደስ ይለኛል በጣም ደስ በሚል መልኩ ግልጽ በሆነ አመለካከት ያስቀምጡታል በመዝሐቡም ላይ ድርቅ አይሉ ለምሳሌ الحنابلة حنبلي መዝሐብ ላይ ድርቅ አይሉ راجح ومرجوح ያረጉታል እንደገና ደግሞ ከሉጋው አኳያ ከፍቅሁ አኳያ ከአቂዳው አኳያ ከምን አኳያ ከይዘረዝሩታል ለዚህ ትምርታቸው ይጠማል እስቲ እሳቸው ካስቀመጡት ነው ዛሬ የምንመለከተው باذن الله تعالى من الى كبر شيخ ابن محمد ابن عثيمين الله يتاركاቸውና በምን አይነት ሰበብ ነው سجود السهو የሚደረገው ተብለው ተጠይቀው በሚከተለው መልኩ መልሰዋል እንግዲህ ከሳቸው ትምርት ነው የምንቋደሰው ማለት ነው ከሱ ነው የምንቋደሰው ከሳቸው ትምርት እሺ በአጠቃላይ አነጋገር ይላል سجود السهو ሰበቦቹ 3 ናቸው ይላሉ ሼክ ኢብኑ ዑሰይሚን ረህመቱላህ ዐለይሂ በአጠቃላይ አነጋገር سجود السهو ሰበቦቹ 3 ናቸው ይላሉ ቀድም አይተናቸዋል ደግመናቸዋል አንደኛ ረስቶ በሰላት ውስጥ ትርፍን መስራት አንድ ሁለተኛ ረስቶ በሰላት ውስጥ ጉድለትን መፍጠር ወይ ደግሞ መቀነስ አንደኛው መጨመር ነው ሁለተኛው መቀነስ ነው ቀለል እንዲላችሁና እንድትይዙት ሶስተኛ በሰላት ውስጥ ትርፍ ነገር መስራትን ወይንም ከሰላት ውስጥ የሆነ ነገር መቀነስን መጠራጠር ወይ መጨመርን ወይ መቀነስን መጠራጠር አያችሁ ሶስቱ ነገሮች እነዚህ ናቸው እነዚህ ከሶስቱ አንዱ ከተከሰተ سجود السهو ሊመጣ ነው ማለት ገጽ 200 ላይ ሄዱልኝ ገጽ 200 ላይ ሄዱ ገጽ 200 ላይ ምን ይላል ኪታባችን ትርፍ መስራት ወይ ደግሞ መጨመር ይላል ይህ ማለት ለምሳሌ እንግዲህ ከኢብኑ ዑሰይሚን ደርስ ነው ይወሰድና ያለው ይህ ማለት ለምሳሌ አንድ ሰው ሲሰግድ በሰላት ውስጥ ሩኩዕ ወይም ስጁድ ወይም መቆም ወይም መቀመጥን መጨመር ምሳሌ በምሳሌ የተቀመጠው ልብ በሉ ትርፍ መስራት ማለት አንድ ሰው በሰላቱ ሲሰግድ በሰላቱ ውስጥ ሩኩዕ ለምሳሌ ሩኩዕ መጨመር ወይ ለምሳሌ ስጁድ መጨመር ወይ ደግሞ ተነስቶ መቆምን መጨመር መቆም በሌለበት ቦታ ወይ ትርፍ ተነስቶ መቆም ወይ ደግሞ ትርፍ መቀመጥ ለምሳሌ
ዙሁር ሰላት ላይ ሶስተኛው ረካዓ ላይ ቁጭ ቢል ገና የተህያት ቦታ አይደለም ቁጭ ብሎ ቢቆይ سجود استراحة سجدة جلسة الاستراحة ሳይሆን ቁጭ ቢልና ትንሽ ቆየት ቢል ጭማሪ ነው እነዚህና የመሳሰሉትን ማለት ነው ትርፍ መጨመር ማለት ይሄ ምሳሌ ነው ምሳሌ ተከታተሉ እሺ በጣም ጥሩ ሁለተኛው ጉድለት መፍጠር ወይ ደግሞ መቀነስ ነው በሰላት ውስጥ ጉድለት መፍጠር ማለት ይህ ማለት ለምሳሌ አንድ ሰው ሩክን የሰላት መሰረት ማለት ነው ሩክን ወይ ደግሞ ማዕዘን የምንለው ነው ማለት ሩክን የሆነን ወይ ደግሞ መሰረት የሆነን ነገር ወይንም ከሰላት ግዴታ ወይ ደግሞ ዋጅብ የሆነን ነገር መቀነስ ከሩክን ወይ ደግሞ ከዋጅብ የሆነ ነገር መቀነስ ማለት ነው ምክንያቱም ሱና ብትቀንስም ችግር የለውም ብትተውም ማለት ነው እሺ ይሄ ጉድለት ወይ ደግሞ መቀነስ የምንለው ይሄም ማለታችን ሶስተኛው ከሰላት ውስጥ የሆነ ነገር መቀነስ ወይ ደግሞ መቀነስን ወይ ደግሞ መጨመርን መጠራጠር ይሄ ጥርጣሬ ይህ ማለት ለምሳሌ አንድ ሰው ለምሳሌ ስንት ረካዓ እንደሰገደ መጠራጠር ለምሳሌ ዙሁር ሰላት እየሰገደ ያለ 3 ወይንም 4 ረካዓ ነው የሰገድኩት ብሎ መጠራጠር ይሄም ማለት ሰውየው እየሰገደ ያለ ሰይጣን ይገባውና ሐሳቡ ከሰላት ውጪ ይወጣና ወደ ሀገር ቤት ይገባል ስደተኛ እናት አባቱን ያስታውሳቸዋል ልጆቹን ሚስቱን ያስታውሳል ዘመዶች ያስታውሳል ጓደኛ ያስታውሳል ወይ ደግሞ እዛ የተንጠለጠለ ስራ ይኖረዋል ያስታውሳል ወይ ብዙ ነገር ይሄ ነገር አሁን ይሄን ያሰበ ያለ ሰላት ውስጥ እንዴ ሶስተኛ ረካዓ ነው አራተኛ ረካዓ ላይ ነው የደረስኩት ብሎ ጥርጣሬ ይገባዋል ሶስተኛ ወይስ አራተኛ ረካዓ ላይ ነኝ የሚለው ጥርጣሬ ይገባዋል አሁን በዚህን ጊዜ ይሄ ዝርዝር አለው ኢንሻአላህ እመጣበትና አብረን ሰፋ አድርገን እንመለከተዋለን አብሽሩ ጀዛኩሙላሁ ኸይረን አላህ Subhanahu Wa Ta'ala ይወፍቃችሁ እናም በዚህ አይነት መልኩ እነዚህን ጥርጣሬዎችን ለማስወገድ የሚያደርገው ጥረት ምንድነው ሱጁድ ሰሁ እንዲከሰት ሰበብ ይሆናል ማለት እሺ እስቲ ዛሬ ትርፍ መጨመር የሚለውን እመለከትና አቆማለሁ ትርፍ ለምን ደርሱ እንዳይረዝ ምክንያቱም ገና ብዙ ይቀርኛል ገና ትርፍ መስራትና መጨመር የሚለው እንዴት እንደሆነ በሰፊው ዘረዝረዋለሁ ከዛው ከሼክ ኢብኑ ዑሰይሚን ረህመቱላሂ ዐለይሂ ትንታኔ እንደገና መቀነስ ወይ ደግሞ ነቅስ የሚለውን እንደዛው ሸክ መጠራጠርን የሚለውንም እንደዛው እንመለከታለን እስቲ ለአሁን ሸክ እስቲ መቀነሱ እንዴት እንደሆነ እንመልከት ከዛ በኋላ ጊዜው ካለን እቀጥላለሁ በእናንተው ምክር ቀጥል ካላችሁ እንቀጥላለሁ ለጥያቄ አይቀመጥልን ካላችሁ ይቀመጣል ችግር የለውም እኔ ግን ሐሳቤ ቢቀመጥላችሁ ነው የሚሻለው ሰፋ ያለ ትንታኔ ይፈልጋል ደስ የሚል ድርስ ነው ቢገባን አንጠግቦ እሺ الزيادة ትርፍ መስራት ወይ ደግሞ መጨመር ምን ማለት ነው አንድ ሰው ይላል የሼክ ኢብኑ ዑሰይሚን ረህመቱላሂ ዐለይሂ ብያኔ ምን ይላል አንድ ሰው በሰላቱ ውስጥ ሆን ብሎ የሆነ ነገር እንደ ሩኩዕ ወይም ሱጁድ ወይም መቆምን ወይም መቀመጥን ሆን ብሎ እያወቀ ቢጨምር ሰላቱ ውድቅ ይሆናል ይፈርሳል ተቀባይነት የለውም ሆን ብለህ ከጨመርክ በሰላትሽ ውስጥ ሆን ብለሽ አንዳንዱ ደግ የሰራ ይመስለውና ወም يحسبون انهم يحسنون صنعا الى الله سبحانه وتعالى እንደው ደግ የሰራ ይመስለውና በሰላቱ ውስጥ ስጁድ 3 ቢያረጋው በአንድ ረካዓ ውስጥ 2 ስጁድ ነው የሚደረገው 3 ስጁድ ቢያደርገው ሰላቱ ምን ይሆናል ኤክስ ትልቅ ኤክስ ፉርሽ ይሆናል ሰላቱ ወድቅ ይሆንበታል ኦኬ ስለዚህ አንድንም ነገር በፍላጎትህ በምርጫ መጨመር አይሆንም ፈልገህ መጨመር አትችልም العبادات توقيفيه ኢባዳዎች በሸሪዓ የተደነገጉ
ህግና ደንቦቹን ብቻ ነው መከታተል ያለብኝ የፈለገኝን ነገር መጨመር አይቻልም አትችልም እንደው አንዳንድ እምነቶች እንደሚያደርጉት ቄሶቻቸው ወይ ደግሞ የሃይማኖት አባ የፈለጋቸውን ነገር ይጨምሩላቸዋል አይ በእስላም የለም እንደዚህ አይነት ቀልድ የለም اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا يلال جل جلاله الله سبحانه وتعالى من يلال زاري ديناتشهن يتموالى أدرك الله لو بكر ترفع يفلقم إسلام ترفع جماري أيفلقم يفلقوا نقريب እንኳን መውሊድ እንኳን ምን ይቀርና አንዲት ያንተ ከፍላጎትህ አንዲት ፊደል መጨመር አትችልም በሸሪዓችን ውስጥ በዲናችን የፈለገህን ነገር የመጨመር የመቀነስ መብት የለህም اليوم اكملت لكم ብሏል የተሟላ አድርጌላችኋለሁ ይላል አላህ ዲናችን የተሟላ ነው ራሱን የቻለ ነው ሱብሃንአላህ ከሚገርማችሁ ነገር መካከል እጅግ ሁሌም ሱብሃንአላህ ያ ረቢ አልহামዱሊላህ ልንል ሁሌ እስቲ ሁላችሁም አልহামዱሊላህ ወላሂ ከልባችን አልহামዱሊላህ ማለት አለበት ተመልከቱ ነሳራዎችን እንዴት ቀሳውስት እየተጫወቱባቸው እንደሆነ የስላሴን ጉዳይ ብቻ በተመለከቱ በቂ ነው እናም ዲናችን ጭማሪ አይፈልግም ቦታም ይለው የሚጨምርበት ሙሉ ነው አሁን ለምሳሌ እንበል እንደው ይሄ ነገር ሙሉ ነው ኦኬ ይሄ ውሃ እስከ አፉ ድረስ ሙሉ ነው እስከ አፉ ድረስ ሙሉ ነው ጢም ብሏል ልጨምር ይሄ ውሃ ልጨምርበት ብትል ትችላለህ አትችልም እስቲ ባካችሁ መልሱን ንገሩኝ እስቲ መልሳችሁን ስጡኝ ይሄ ውሃ ሞልቷል ሙሉ ነው ልጨምርበት ብትል መጨመር ትችላለህ አትጨምርም ይፈሳል አንተ የምትጨምረው ውሃ ዋጋ ቢስ ነው ፋይዳ ቢስ ነው ዲናችን እንደዛ ነው ዲናችን እንዲህ ነው አልহামዱሊላህ ሙስሊም ያረጋኝ አምላክ ጭማሬን አይቀበልም ቦታ የለውም ለጭማሪ ዲናችን ቦታ ፈጽሙ የለውም አክመልቱ ይላል እኮ አላህ የተሟላ አድርጌያለሁ ይላል ለዚህም ነው ነብያችን ሰለላሁ ዐለይሂ ወሰለም ምንድነው ያሉት من احدث في امرنا هذا ما ليس منه فهو رد በዲናችን ውስጥ አዲስ ነገር ያመጣ ሰው እሱ ወደ ራሱ ተበላሽ ነው ነጥሮ ወደ ራሱ ይመለስበታል ባለ ቢድዓው አዲስ አምጪ ወደ ራሱ ተመልሶ ይፈነክተዋል ሱብሃንአላህ والله በጣም እኮ የሚገርም የሚያስደንቅ የሚያስደምም ዲን ነው አላህ የሰጠን አልহামዱሊላህ نعم መጨመር መቀነስ አትችልም በእስላም ውስጥ ምንም ልጨምር ብትል መቼ እንደያዙ አታውጭን ይዛል ዑለማ ቀልድ የለም ያቺኑ ጋማሽን ይልሽና ውጪ አንተ ባለ ቢድዓ ይልሻል نعم ትያዛለ ብዙ ሙስተሽሪቂን በዲናችን ውስጥ ሊያስገቡ ያልሞከሩት ነገር የለም አንተ ብቻ ማድረግ ያለብህ አንቺ ማድረግ ያለብሽ ጆሮህን ለዑለማ الربانيين ስጥ እንደነ ابن ثيمين እንደነ ابن باز እና ቀደምት እንደነ ابن تيمية ابن القيم ابن الجوزي ابن حجر ابن رجب የመሳሰሉ ቀደምት ዑለማዎቻችንን ጆሮ እንስጣቸው እነሳህ ከሰሃባ ጀምረን ማለት ነው ሱብሃንአላህ ሱብሃንአላህ እናም ዲናችን እንደዚህ ምርጥ ስለሆነ በሰላት ውስጥ አንዲት ነገር መጨመር አትችልም አንዲት ነገር በቃ የለም ቦታ የለውም ሞልቷል የሚጨመርበት ቦታ የለውም ክፍት አልተተወልህም በግዴታዎቹ በሩክኖቹና በዋጅባቶቹ ውስጥ ማለት ነው
ስለዚህ አልহামዱሊላህ ይበሉ እንደፈለገ መጫወቻ ማድረግ አትችልም ሰላት ስለዚህ የፈለገን ነገር ብትቀንስ ከሰላት ውስጥ ከሩክን ውስጥ ብትቀንስ ከዋጅባቶቹ ብትቀንስ ምን ትሆናለህ ሰላት ባጢል ይሆንና እንደገና ደግመሽ ትሰግጃታለሽ ኦኬ እሺ አሁንም ልብ ብላችሁ ስሙኝ ልድገመው ይሄንን ለዚህ ነው ኪታባችንን እባካችሁ ኪታባችንን ልብ ብለን ስናነብ በችኮላት ልብ ወለድ አይደለም የምታነበው ልብ ወለድ አይደለም የምናነበው እዚህ ላይ እኮ የምናነበው ነገር قال الله وقال رسول الله ነው አላህ እንዲህ ብለዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል ብለው ዑለማዎች የሰጡንን ቅርስ ጠንክረን ለመያዝ ለመማር ስለዚህ ረጋ አብዬ ነው ለዚህ ነው እኔ ሁሌ ምንድነው ምላችሁ ለዚህ ነው ሁሌ ምላችሁ ምንድነው ምላችሁ ከደርሱ በፊት አንብቡና ነው ረጋ ብላችሁ በረጋ እንደበት ለምሳሌ ዛሬ እንደርስ ለማንበብ ቀስ ብለ ለመረዳት ሞክረ ብታነብና ብታነቢ 30 ደቂቃ ይበቃሻል በጣም ትንሽ ቸኮልኩ ካል ከ20 ደቂቃ ይበቃል በቃ ለቀችም እቺን ጊዜ ታጣለ ለዚህ ኪታብ ለዚህ ደርስ እቺን ጊዜ እናጣለን ፌስቡክ እኮ ስናገላበት 3 4 ሰዓት 5 ሰዓት እየተቀመጥን አይደል ስለዚህ አንብበን እንምጣ የበለጠ እንረዳለን ለማለት ፈልጌ እስቲ አሁንም ደግሜ የመጀመሪያውን አረፍተ ነገር ልድገመው ልብ ብላችሁ ስሙ አንድ ሰው በሰላቱ ውስጥ ሆን ብሎ ልብ በሉ ያንዳንዷን ቃል አንድ በአንድ እናንብባት የምለው ለዛ ሆን ብሎ አውቆ ማለት ሆን ብሎ የሆነ ነገር እንደ ሩኩዕ ለምሳሌ ማለት ነው እንደ ሩኩዕ ወይም ደግሞ እንደ ስጁድ ወይም ደግሞ መቆምን ወይም መቀመጥን ሆን ብሎ እያወቀ ጃሂል አይደለም ዕውቀት አለው ዋጅባቶቹን ሩክኖቹን ያውቃቸዋል ሆን ብሎ እያወቀ ቢጨምር ሰላቱ ፉርሽ ይሆናል ውድቅ ይሆናል ይፈርሳል ተቀባይነት የለው ሰላቱ ተቀባይነት የለውም ፉርሽ ይሆናል ውድቅ ይሆናል ይፈርሳል ተቀባይነት የለውም ምክንያቱም ለምንድነው ፉርሽ የሚሆንበት ያንደን ሰው ኢባዳ እኮ ዝም ብሎ ባጢል ማድረግ ትክክል አይደል ማስረጃ ቁል ሃቱ ቡርሃነኩም إن كنتم صادقين إلى الله جل جلاله እውነተኞች ከሆናችሁ ማስረጃ አምጡ ትባላለ በዚህን ጊዜ ምን ይላል ምክንያቱም ይላል ጭማሪ ካደረገ አላህ እንዲሰግድ ካዘዘውና ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ካስተማሩት ውጪ በመስገዱ ተቀባይነት የለው ነብይ ሰለላሁ ዐለይሂ ወሰለም ምን ብለዋል ሰሉ ከማ ረአይቱሙኒ ኡሰሊ ማስረጃው አንዱ ይሄ كحديث صلوا كما رأيتموني أصلي لك سسجد بمتاوين هنيتا أينت سجدوا بلوان أوكي لك سسجد باياتشون ملكو سجدوا بلوان سلزي ما جمر الشلم مالت ما كان نسمع الشلم مالت الله دقمو من إلال يا النبي محمد صلى الله عليه وسلم ملك تنيا أدرجي لك لا تشوال لونا السو يالا تشون تعززو السو يكلكلاچون تكلكلو بلونا الله الله عزوجل وما آتاكم الرسول فخذوه بلو الله سورة الحشر يقرأ المجادلة وما آتاكم الرسول فخذوه وما نهاكم عنه فانتهوا الله نبي محمد صلى الله عليه وسلم باززاچو نجر سربت السوكا كلكلاچو نجر تكلكلو علق ما جمرتشي አትችልም መጨመር አንዲት ቃል መጨመር አትችልም ለዚያ ስትል ሰላትን እንዳታበላሽ ተጠንቀቅ እሺ ምን ይላሉ ነብይ ሰለላሁ ዐለይሂ ወሰለም ኢማም ሙስሊም በዘገቡት ሐዲስ አንድ ድርጊት እኛ ካዘዝነው ውጪ የሰራ ሰው ወደሱ ተመላሽ ነው ተቀባይነት የለውም ብለዋል من احدث في امرنا هذا ما ليس منه فهو رد ብለዋል ኢማም ሙስሊም በዘገቡት ሐዲስ نعم كنما سرجاو تقمطلاچو حديث قطر 1718ኛው የኢማም ሙስሊም ሐዲስ ነገር ግን وما ادراك ما بعد ነገር ግን لكن وما ادراك ما بعد ولكن ነገር ግን ይላል ከነገር ግን በኋላ ያለው የፊተኛውን ያለፈውን ንግግር ማስተካከያ ሊያደርግበት ወይ ደግሞ ከሱ ውስጥ የሆነ ነገር እንድንረዳ ይፈልጋል ማለት ነው ነገር ግን ረስቶ ቢጨምር ረስቶ ቀድም ሆን ብሎ ነው አሁን ግን
ረስቶ ቢጨምር ሰላቱ ውድቅ አይሆንም ረስቶ ቢጨምር ሰላቱ ውድቅ አይሆንም ሆኖም ከሰላቱ ካሰላመተ በኋላ ሱጁድ السهو ያደርጋል አሁን እዚች ጋር ጎበዞች የሆነች ነገር ቀጨም አድርገው ይዘዋል ጫባጥ ነው ቶሎ ቶሎ ላጥላጥ ኦኬ ምንድነው ምን ይዘው እዚህ ጋር አሁን ስለ ያወራን ያለው ስለ ምንድነው ቶሎ በሉ እስቲ ስለ ጭማሬ ነው ስለ ቅናሽ ነው ወይ ስለ ጥርጣሬ ነው እየተማርን ያለ ነው ያሁኑ አረስታችን ቶሎ በሉ እስቲ እስከዛ እኔ ሞሃ ትንሽ ፉት ልበል ስለ መቀነስ ነው ስለ መጨመር ነው ስለ ምን ያወራው ነው ቶሎ በሉዋ ቶሎ ፈጠን እኮ ስትሉ ነሻጣ ታመጣላችሁ ያ ረቢ ቶሎ በሉዋ እሺ ኢብሳ ማሻአላ ጎበዙ ጀግናው ጭማሪ አለ ስለ ያወራን ያለ ነው ስለ ጭማሪ ነው ይያላችሁ ነው ሌሎቻችሁስ ቶሎ በሉዋ እሺ ስለምን ያወራው ነው ስለ ጭማሪ ነው ይለናል ሁሴን አሊ ሶፊ ስለ ረስቶ ቢጨምር ነው ስለ ረስቶ ቢጨምር እሺ ኡሙ ፍርዶስም ስለ ተሳሳተ ይጨማሪ እሺ ስተሳሰት ይጨመረ ሰው እሺ በስህተት ይጨመረ ሰው እሺ ማሻአላ ኡሙ ፍርዶስ ሌላ ሁለት ሰው ይቀረኛል እሺ ከድጃው በረስቶ ቢጨምር ማሻአላ ጎበዞቼ ማሻአላ ጀግኖቼ ጎበዞቼ نعم توكلت على الله هم بلو مጨመር ሰላት ውድቅ ነው አርስቱን ነው የጠየቁት አርስቱን ተወከልቱ على الله ዚነት ረስቱ ቢጨምር ጎበዝ ሁላችሁም ጎበዞች ናችሁ ከእንግዲህ ወዲያ የምትመልሱም ጭምር እሺ አሁን ረስቶ ቢጨምርን ያዙልኝ ጨመረን ይዛችሁልኛል ሱጁድ السهو ነው ያወራን ያለ ነው በደንብ እንዲገባችሁ ስለምፈልግ ነው እቺን ነገር ያመጣሁት ኦኬ ረስቶ ቢጨምር سجود السهو መከሰት ያለበት በሱናው መሰረት ግዴታ አይደል ማለትም የቱ ጋር መስጂድ ቀድሞ ነው ሳያሰላምት ነው سجود السهو የሚያደርገው ወይንስ ካሰላመተ በኋላ የሚለው ለብዙ ወንድሞቼ እንደው የትኛው ይሻላል የሚለው ላይ ስለሚሳሳቱ አሁን እቺን ያስ ያረጋችሁ እንድትሄዱ ፈልጌ ነው ያስ ቶሎ ጀግኖች ቶሎ ነው የሚይዟት እሺ በጣም ጎበዞች እሺ አሁን ጭማሪ ነው ስለ ጭማሪ ነው ያወራን ያለው አንድ ሰው ተሳስቶ ሰላቱ ውስጥ ጭማሪ በጆሮአችሁ ውስጥ ገብታ ልባችሁ ውስጥ ሰርጋ ገብታለች ኦኬ ተሳስቶ ቢጨምር سجود السهو ማድረግ የሚበልጥለት ካሰላመተ በኋላ ነው ያዙች ተሳስቶ ቢጨምር سجود السهو ማድረግ ያለበት ካሰላመተ በኋላ ነው ካሰላመተ በኋላ ኦኬ ተግባብተናል ወይ ጀግኖቼ ጎበዞቼ ተግባብተናል ወይ አሁን አንድ ሰው ተሳስቶ ሰላቱ ውስጥ ጭማሪ ቢከሰትበት سجود السهو ማድረግ ያለበት ካሰላመት السلام عليكم ورحمة الله ሰላቱን ሲጨርስ ማለት السلام عليكم ورحمة الله ካረበዋል الله أكبر ብሎ ሁለት سجود ያደርግና እንደገና ያሰላምታል ኦኬ ስለዚህ የሚያጨማሪ ከተከሰተ ሰላቴ ውስጥ سجود السهو ማድረግ ያለብኝ መቼ ነው ካሰላመትኩ በኋላ ነው ማለት እቺን ያዙልኝና እደሩልኝ እቺን በጣም ሙጥኝ በሏት እቺን ከያዛችሁ የሚቀጥሉትም ገሮች ናቸው እቺን ብቻ አጥብቃችሁ ያዙ እንደ ጎበዞች ሁሌ ዋና ነገርን ትኩረት ይሰጡና የቀረው በሱ ላይ ምን ያደርጋሉ ትኩረት ይሰጡበታል ከሱ መንገድ ይከፍቱለታል ስለዚህ በሰላቴ ውስጥ ተሳስቼ የሆነ ነገር ብጨምር سجود السهو ማድረግ ያለብኝ ካሰላመትኩኝ በኋላ ነው የሚለውን ያዙልኝ ዝርዝሩን በሰፊው መጣበታለሁ እሺ በጣም ጎበዞች ነገር ግን ይላል ረስቶ ቢጨምር ሰላቱ ውድቅ አይሆንም ሆኖም ከሰላቱ ካሰላመተ በኋላ سجود السهو ያደርጋል ለዚህም ማስረጃው በአቢ ሁረይራ ቅድም ያልኳችሁ የነብይ ሰለላሁ ዐለይሂ ወሰለም እንግዲህ የቱ ጋር ነበር ተሳስተው ነብይ ሰለላሁ ዐለይሂ ወሰለም ምንነው ማለት እሺ ነብይ ሰለላሁ ዐለይሂ በአቢ ሁረይራ ረዲየላሁ ዐንሁ
حديث إن تجلسوا نبي صلى الله عليه وسلم كأنو كفل جزي صلاتاتشو يظهر وينم عصر صلاة ሁለት ረካዓዎችን ሰግደው ሰላታቸውን ለማጠናቀቅ ባሰላመቱ ጊዜ የቀራቸው ሁለት ረካዓዎች መኖራቸውን ሰሃቦች እሳቸውን ሰለላሁ ዐለይሂ ወሰለም ባስታወሷቸው ጊዜ ሰላታቸውን አሟሉና አሰላመቱ ከዚያም ሁለት ስጁዶችን ስጁድ አሳሁ ካወረዱ በኋላ ድጋሚ አሰላመቱ ኢማም ቡኻሪና ሙስሊም ዘግበውታል ሁለተኛውን ሐዲስ ላምጣና እንደገና ደግሞ አሁንም ደግሜ እቺን ነገር በበለጠ ግልጽ አደርጋታለሁ እሺ እንዲሁም ይላል በሌላ ሐዲስ በአብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ሐዲስ አብዱላህ ኢብኑ መስዑድ ያ ረቢ ይሄ ጀግና ያ አላህ እንዴት የምወደው ሰሃባ መሰላችሁ ሰሃቦችን ሁሉንም እንወዳቸው ሁሉንም አንዱንም ሳይቀር አብዱላህ ኢብኑ መስዑድ ሱብሃንአላህ ከድሆች ሰሃባዎች መካከል ነገር ግን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ቁጥር ስፍር የለም ያወራል የሚገርማችሁ ነገር አብዱላህ ኢብኑ መስዑድ መካ ነበር የሚኖር መካ እየኖረ ያለ ስራው እረኛ ነበር ሱብሃንአላህ እረኛ ነው በእረኝነት ነው የሚተዳደረው እረኝነት ራስሽን እንዳትነኪ አላህ ዘንድ ሚዛናችሁ የሚታየው እዚህ ውስጥ ባለው ኢማን ልብ ውስጥ በሰርጎ በገባው ኢማን ነው ዲናችንን እንማር ዲናችንን እንወቅ ዲናችን ላይ ሙጥኝ እንበል ያን ጊዜ አላህ ከፍ ያደርጋል አላህ የት ያደርሳል መሰለ ልክ እንደ ቢላል ሁሉ ማለት ነው የቢላልን ታሪክ በሰፊው ተመልክቻለሁ በዚሁ ኪታባችን ላይ ተመልክተናል እሺ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ወአርዳህ ከድሆች ሰሃቦች መካከል በረኝነት ነው የሚተዳደረው ዘመድ አዝማድ የለውም ችግርተኛ ነው እረኛ ነው ከዛ የበለጠው ደግሞ አጭር ቀጭን ሰው ነው ነገር ግን وما أدراك ما بعد ነገር ግን እዚህ ውስጥ ያለው ልብ ውስጥ ያለው ኢማን ተራራ አይገልጸውም والله ተራራ አይገልጸውም ተራራ ናም ፍንክች ያላለ ጀግና እኮ ሄዶ እነዚያ የኢስላም ጠላቶች እንደነ አባ ጃህል ባሉበት ሄዶ እኮ ከአባ ፊት ለፊት አንድም ሰው ኢስላምን ግልጽ አድርጎ መናገር በሚፈራበት ሰዓት የጂ ቁርአን ቀራለሁ ያለ ጀግና ቀራ ደግሞ አልተወም እስኪገድሉት ሞት እስኪባል ነው የተደበደበው ዛሬ እኔ እናንተን እናንቺ በትንሽ ነገር መሰበር አቅቶናል አው ስለዚህ ጠንካሮች መሆን አለብን ዲናችንን አውቀን ዲንን ካወቅ ፖለቲካ ማወቅ والله ዋጋ የለህም በፖለቲካ አንደኛ ብትሆን ዲንህ ዜሮ ብትሆን 5% እንኳን ብትሆን ካንተ ተቃራኒ የሆነው በዲኑ 50% የሆነው አንተ በፖለቲካው ዜሮ የሆነው ካንተ ይሻላል አንተ ከፈለክ በፖለቲካ 90 አይደለም 100% ሁን ከፈለክ ዋጋ የለህም ለምን الله سبحانه وتعالى إن أكرمكم عند الله أتقاكم كون يالو بلاجاچو بدينو اللهم فرچا ያለው ነው ብሏል الله ዘንድ ቀብር ውስጥ ስትገባ من ربكم دينكم نبيكم ኮኑ የሚመጣው ያንን ደግሞ መመለስ ምትነው ዛሬ አውቀ ተምረ ስትመልስ ስትሰራበት እኮ ነው ዋይ ፖለቲካ ምን ያደርግላል የት ያደርሳል ፖለቲካ ይሄ የለያየን አይደል እንዴ ኦሮሞ አማራ ምን ይያለ የለያየን አይደል እንዴ ፖለቲካው እኛ በዲናችን ስንሆን ደግሞ እኛ በዲናችን አንድ ከሆነን ደግሞ
عند طلات أيمكتنم صحابوش كو رضي الله عنهم وأرضاهم يتسبسبوت يتوسنوت حبشوت يالو بد كروم يمتو كفرس يمتو كمن يمتو كمن كو ينبرا هزبكون عندم كانوا دوهالا زور سايلو ودا غوساچو ودا بهيراچو ساي ملكتو إن إسلام بدين مولوت بعدل مولوت بفتح يا أينتو سو نبر عبد الله بن مسعود رضي الله عنه دها نبر سووت زند الزيقبا يبالم الله زندقن تراران سبحان الله يا جقنانو إهن الحديث يا ورالن استي يهمر تسو يا ورالن حديث من اللي هون تو بوليتيكا والله يتم إيه بوليتيكا نيوتشلو ساترك عرقاتشو الله زم بل سلو كورونا أورالو الله زاري بوليتيكا نيوتشلو هلو أورا سلا كورونا سات تود بقد سلا كورونا أورالو سبحان الله جل جلاله جل في علاه الله أكبر الله أكبر الله أكبر الله أكبر على كل من طغى وتجبر الله أورو على تشوس الزج بعين سلمات تتعي فيروس نعم كوفيد أسرازت أي بلو سمي ستوات أورو سلسوا يمن بوليتيكانو يمن حزب ملايتنو يمن حزب مكفافلنو يمن دين من كاتنو بلو سلسوا أورو على جو الله أسرساتشو سيتشقاچقو سيغادلوبت سيچفاچفوبت سيتساسرو ينبربتن ጉዳይ أسرساتشو الله جل في علاه نعم ስለዚህ መንቃት ያለብን ዛሬ ነው ምን ያረግልኛል ፖለቲካ ብዬ ዛሬ ወደ ዲኔ ልመለስ ዲኔን ልወቀበት ይሄንን በፖለቲካ ያሳለፍኩትን ጊዜ ዲኔን ባውቅ ይሄኔ ቁርአንን ብቻ በቀራበት ይሄኔ ሐፊዝ ሆኛለሁ ይሄኔ ቁርአን ሐፊዝ ሆኛለሁ ብዬ ለምን ራሴን አልጠየቅኩም ለምን አልጠየቅኩም 3 ሐዲስ ባፍዝ 10 ሐዲሶችን ባፍዝ 40ንም ባፍዝ ቀላል ነው ጊዜም በፖለቲካ ያጠፋውበትን ጊዜ በጊዜ ያንን ጊዜ ዲኔን በማርበት ኖሮ ህዝቤ የት ነበር نعم والله አንዳንዶቹ በውስጥ እየመጡ ይነካካሉ ሰው እስከመቼ ነው ፍቅር የምታስተምሩት ሰው እንዲ ሆኖ እንዲ በዛ ወጥቶ ፍቅር ያልተማረ ሰው አቂዳውን ያላወቀ ሰው ምን ይጠቅማል ዋጋ ቢስ ነው ይሄው በዚህ በጭንቅ ጊዜ ቀጥ ብሎ እየቆመ ያለው እኮ ዲኑን ያወቀው ምን ማድረግ እንዳለበት የሚያውቀው ዲኑን ያወቀው ነው نعم ዲኑን ያወቀ ሰው ነው በበሽታም በችግርም በመከራም በወረርሽም በረሃብም በድርቅም በሁሉም ጊዜ ቀጥ ብሎ ህዝቡንም ቀጥ የሚያረጋውና ወደ አላህ ተመልሰን አላህን እንለምን አላህን እንማጸን የሚለው ባለ ዲኑ ነው ያን አላህም የሚቀበለው ከእንደዛ አይነት ጀግኖች ነው ከዲን ጀግኖች ከፖለቲካ ጀግኖች አይደል نعم ምን ፖለቲካ ነው ምን ፖለቲካ የሚባል ነገር የለም ዲናችን ዲን ነው ዲናችን ራሱን የቻለ ነው አለቀ ነብይ ሰለላሁ ዐለይሂ ወሰለም እኮ ሀገር ገዢ ነበሩ የህዝቡ መሪ ነበሩ ዲናቸውን ቀጥ አድርገው ይዘው ኡማውንም ዲኑን ቀጥ አድርጎ እንዲዝ አስተምረው ቃዲ ነበሩ እንደዛው የጦር አዛዥ ነበሩ እንደዛው በዲናቸው ነው አያችሁ አሁን ልዩነቱን ተመለከታችሁ ዲቤ እየመታ አይደለም ሙሰልሰል እየተሰራ ዲቤ እየተመታበት ሰው ያጨበጨበ ማልቀስ ዋጋ የለው ራስን ማታለል ነው ሌሎችን አይደለም መጀመሪያ ያታለልኩ ያለውት ራሴን መሆኑን ማወቅ አለብኝ نعم ሰዎቻችንን ዲን ያስተምራሉ ሲባሉ የነበሩ የዲን ነገርን ያስተላልፋሉ ሲባሉ የነበሩ ሰዎች ሁሉ ዛሬ ወደዛ እየተንሸራተቱ ይሄዱ ያሉበት መንገድ ላይ ነው ያለነው እንንቃ ነቃ እንበል አጨብጫቢዎች ለነሱ መሆን የለብንም ለነሱ አጨብጫቢዎች መሆን የለብንም ለምን ዲንን ለማረበት ዲንህን ወቅ ዲንን ያወቅ ጀግና ነው የምትሆነው ዲንን ካወቅ ዋጋ ቢስ ነው ማንንም መጫወቻ ነው የምትሆነው ዲንን ካወቅ ደግሞ ፈተቁላህ ወዩዓልሙኩሙላህ ኢላ አላህ ጀለ ጀላሉ ነብይ ሙሐመድን ተመልከት ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወአርዳህ እሱ መሰረት ያደረጋቸው ነገሮች ሁሉ ዛሬ ድረስ ይሰራባቸዋል ቀደምት ዑለማዎች የኢስላም
አላህን ፈሪ ዑለማዎች የሰሩት የሐኪሞች ይሁን የፊዚክስ ይሁን የኬሚስትሪ ይሁን የብዙ ነገሮች ዛሬ ድረስ እየተሰራባቸው ነው። ፈተቁላህ ወዩዓሊሙኩሙላህ። ስለዚህ ከዲናችሁ እንዳያርቋችሁ፣ ወደ ፖለቲካው እንዳይስቧችሁ በሙሰልሰል በምን ላ فألف لا كلا وألف كلا. نعم النتنكك النشود الله. بارك الله فيكم. عبد الله ابن مسعود رضي الله عنه وأرضاه يا جغنا. نعم يالتشود نجرجن مجرشون تملكتو قد اندسر أبو جهل جورهم بتصوبت على تاريخ ورجمنو إن شاء الله عندك أن ندي جوات أرجن تاريخاتون أبرم مورات هاللب يان كأنه يا جغنا بقالي وسدو يانن راسو بيتشا يا عبد الله بن مسعود سونتي يبلطال كبدته ያንን ሁሉ ጉድ ያደረገ ጀግና ነው አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ወአርዳህ። ዲናችንን ነቃ ብለን ስለ ጎሳሽ አታውራኝ፣ ስለ ብሔር አታውራኝ፣ ስለ ብሔርሽ አታውሪኝ። አለቀ በቃ። አስፈላጊ አይደለም። ማንም ብሔሩን የሚጠላ ሰው የለም። አልহামዱሊላህ የተፈጠርኩበትን ብሔር አውቃለሁ። አላህ Subhanahu Wa Ta'ala ከዛ እንድፈጠር ያደረገኝ አላህ ነው። እኔ በምርጫ ይኮ አይደል። ስለዚህ መጀመሪያ ቀብር ስገባ ጥያቄ ይጀመራል። ስሞት ጀምሮ እኔ ኦሮሞ ነኝ፣ እኔ አማራ ነኝ፣ እኔ ትግሬ ነኝ፣ እኔ ሶማሌ ነኝ፣ እኔ አፋር ነኝ፣ እኔ ምንድነኝ ብዬ አልሞትም። ላ ኢላሃ ኢላላህ በዚች ነው መጀመሪያው ጉዞዬን። ቀብር ውስጥም ስገባ ማን ረብኩም ወማ ዲኑኩም ነብዩክ ተብዬ ነው የምጠየቀው። ነብይህ ማን? አምላክህ ማን ነው? ጌታህ ማን ነው? ዲንህ ምንድነው? እምነትህ ምንድነው? ነብይህ ማን ነው ተብዬ ነው ሶስት ጥያቄ ነው መቀበለው የምጠየቀው ቀብር ውስጥ። ከዚህ ውጭ የለም ሌላ ጥያቄ። የትኛው ፖለቲካ ፓርቲ ተከታይ ነህ? ኢኽዋኒ ነህ? ምንጥስዬ ነህ? ሱፊ ነህ አልባል። ጥያቄው በቀጥታ ወደ አቂዳ ነው የሚሄደው። ማን ረቡክ ወማ ዲኑክ ወመን ነብዩክ አለቅ። እና አጭበርብረው አታለው ስበው ወደ ፖለቲካ እንዳያስገቧችሁ እባካችሁ አደራችንን እንጎብዝ፣ ነቃ እንበል። አልሙእሚን ከይሱም ፈጥን ነው እኮ ያሉት ነብይ ሰለላሁ ዐለይሂ ወሰለም። ሙእሚን ብልጥ ነው፣ ነቃ ያለ ብልጥ ነው፣ አይሸወድም። ስለዚህ ነቃ ብለን ሳንሸወድ ዲናችንን ካወቀን ይበቃናል። ዲንን እወቅ አለቅ። ፖለቲካ እንዳይሸውድ። በፖለቲካ እየተጠቀሙባችሁ እያስጨበረበሯችሁ ያጣሏችሁ ነው ያሉት። ለዚህ ነው ከፋብለው እየገዟችሁ ያሉት። ስለዚህ አብዱላህ ኢብኑ መስዑድ ያ ጀግና እሱ ነው እንዲናገር ያደረገ እንዲህ ያደረገኝ ረዲየላሁ ዐንሁ። ደሃ ነበር፣ እረኛ ነው። እረኛ ለአረቦች ለዛን ጊዜ ለሙሽሪኮቹ ፍየል ጠባቂ ነው። ነገር ግን ዲኑን ቀጥ አድርጎ በያዘ ጊዜ አላህ ዛሬ ድረስ ስሙ እንዲወደስ እንዲጠራ ረዲየላሁ ዐንሁ እንዲባል አደረገው። እንደነ አቡ ጀህል ያለው ከበርቴ ባለ ሲሳይ ባለሟል የሌለው ነገር አልነበር። ሁሉን ነገር ስልጣን ጭምር ነበረው። ግን ምንድነው ተብሎ የሚጠራው? فرعون هذه الأمة لآئن الله عليه. فرعون يزي أمة فرعون تبلو يتطرع وردت. سبحان الله. سلزي اندزا انس جغنوش مون علبن رضي الله عنهم وارضاهم. اندزا كادرغن عالمن سلام اندي سفنبات እናደርጋለን። በዓለም ላይ ሰላም እንዲሰፍን ለዚህ ነው የኛ የዚህ ፔጅ دعوة and peace. دعوانا سلام بعالم لا يسفن من لو لزينو الله يسفن لنا يا رب. دينون يوقع سلامون يسفنا لنا. أشي استي ودولتين يو حديث لمطعنا زاريت إياك يوم لكرباتشون. من يلال ودولتين يو حديث عندهم بعبد الله بن مسعود رضي الله عنه حديث نبي صلى الله عليه وسلم عندك أن صحابوچن ظهور صلاة أمس ركعة بسجدوا جزينا صلاتاቸውን ጨርሰው ፊታቸውን ወደ እነርሱ ባዞሩ ጊዜ ሰላት ጭማሪ ተደረገበት ወይ ተብለው በተጠየቁ ጊዜ ምንድነው አሉ ብለው እሳቸውም ሰሃቦችን ጠየቁ። እርሱ አምስት ረካዓ ሰገዱ እኮ ብለው በመለሱላቸው ጊዜ
እሳቸውን ፊታቸውን ድጋሚ ወደ ቅብላ አቅጣጫ አዙረው ተቀመጡና ሁለት ስጁዶችን ስጁድ ሰህው ወረዱ። ኢማም ቡኻሪና ሙስሊም ዘግበውታል። አልሐምዱሊላህ ሙስሊም ላደረገኝ ጌታዬ አልሐምዱሊላህ ይበሉ። ነዓም ሁሌም አልሐምዱሊላህ ይበሉ። ኢንሻአላህ ስጁድ ሰህውን ነገ እንመለስበታለን። አላህ ካለ አላህ ያድርሰን በሰላም። ጥያቄም የለም ዛሬ አለቀ። ጊዜው አልቋል። ጊዜ ጨርሻለሁ። ምክንያቱም የኦሮምኛ አፋን ኦሮሞ ፕሮግራምም ስላለኝ አልሐምዱሊላህ። እናም ጥያቄዎቻችሁን በዋትስአፕም መላክ ትችላላችሁ። የበለጠ ደግሞ የበለጠ ኢንሻአላህ የነገውን ደርስ ስንሰማ ደግሞ የበለጠ ይገባንና ምናልባት ጥያቄ በዚያው ሊመለስልን ይችል ይሆናል። ስለዚህ እባካችሁን አደራ እምላችሁ መጨረሻ ላይ የነገውን ደርስ ኪታብ ያላችሁ ከኪታባችሁ ገጽ 100 ይቅርታ 200 ከ200 ነው ነገ ምን ጀምረው 200 እና 203 ድረስ አጥንታችሁ ትመጣላችሁ። ከ200 እስከ 203 ከ200 እስከ በሰላት ውስጥ ረስቶ መጨመር በሰላት ውስጥ ረስቶ መቀነስ እና መጠራጠር የሚለውን ሶስቱን አጥንታችሁልኝ ትመጣላችሁ። በደንብ ይገባናል ኢንሻአላህ ተዓላ። በደንብ ተንትነን እንማራለን። እንደው በኢስላም ውስጥ ምን ያህል ነፃነት እንዳለ እቺን ሐዲስ ልንገራችሁና ላብቅ። አንድ ሰሃባ ነበረ፣ ምርጥ ሰሃባ፣ ደስ የሚል ሰሃባ። ሰሃቦች እንደምታውቁት ነብይን በጣም ይወዷቸዋል። በጣም ሙትትሩ የሚሉላቸው። እንደው እሳቸውን ከመውደዳቸው የተነሳ ሰሃቦች ቀና ብለው እንኳን አይናቸውን ማየት ያፍራሉ። ክብር ነው። በጣም ነው የሚያከብሯቸው። ነብይን በጣም ነው የሚወዱት። ይሄ ነው ውዴታ እኮ ማለት ዝም ብሎ መውሊድ በማክበርና ቢድዓ በመስራት አይደለም። ነብይን መውደድ ማለት የሳቸውን ፍቅር ለሳቸው መንገድ በመከተል ለሳቸው ያለንን እውነተኛ ክብር በማሳየት እኮ ነው። ሱብሃንአላህ። እናም ይሄ ሰሃቢ ዙል የዴን ይባላል። ዙል የዴን ባለ ሁለት እጅ ማለት ነው። እናም ይሄ ሰሃቢ ነብይ ሰለላሁ ዐለይሂ ወሰለም በሰላታቸው ውስጥ ሰው ናቸው፣ ተሳሳቱ። እናም ነብይ ሰለላሁ ዐለይሂ ወሰለም ሰግደው ካበቁ በኋላ ፊታቸውን ዞረው ተቀምጠዋል። ሐሳብ ገብቷቸዋል። ሰለዋቱ ረቢ ወሰላሙ ዐለይሂ። ሐሳባቸው እንደኔና እንዳንተ ለሚስቱ፣ ለልጆቹ፣ ለስራው፣ ለምኑ፣ ለሚረባው፣ ለማይረባው አይደለም። ለኡማው ነው የሚያስቡት። ለራሳቸው ምንም ጉዳይ የላቸውም። ሰለዋቱ ረቢ ወሰላሙ ዐለይሂ። ጀግና ናቸው። ሰዎች በጦርነት ሜዳ ላይ ፈርተው ሲጨነቁ ነብይ ሰለላሁ ዐለይሂ ወሰለም ኋላ መተው ነው የሚሸሸጉት። ጀግና ናቸው ነብያችን ሰለላሁ ዐለይሂ ወሰለም። እናም ነብይ ሰለላሁ ዐለይሂ ወሰለም ሐሳብ ገብቷቸው ፊታቸውን አዙረው እንደተቀመጡት ያ ረሱላህ ረስተው ነው ወይስ በሰላት ላይ ጭማሪ አለ ብሎ ጠየቃቸው። ጀግና ነው። ያ ረሱላህ ያ አላህ መልእክተኛ ሆይ ረስተው ነው ወይንስ ሰላት ላይ ጭማሪ አለ ምናምን ነገር ብሎ ጠየቃቸው። ሲጠይቃቸው አልረሳውም አልተጨመሩም ማለት ነብይ ሰለላሁ ዐለይሂ ወሰለም። ነብይ ሰለላሁ ዐለይሂ ሰሃቢ ምርጥ ሰሃቢ በል ነሰይት አላቸው። ረስተዋል አላቸው። ነብይ ሰለላሁ ዐለይሂ ወሰለም አንዴ ረስተዋል ብሎ ግግም ግትራል። እርግጠኛ ነው። እርግጠኛ በሆነው ነገር ላይ ነው። ኦኬ። እናም በል ነሰይት በእውነትም ረስተዋል አላቸው። ነብይ ሰለላሁ ዐለይሂ ወሰለም ግትር ሰው አይደሉም። ነብይ ሰለላሁ ዐለይሂ ወሰለም የኢስላምን ነፃነት በዚህ አይነት መልክ ያሳዩዋል። ይገዘት ምንድነው ለኔ መልሳለ እንዴ አላሉትም። ምንድነው ይሄ አላሉትም። የለም ነብይ ጋር ነብይ ሰለላሁ ዐለይሂ ወሰለም ረጋ አሉና አከማ ቃለ ዙል የዴን እንዴ አሉ። ነብይ ሰለላሁ ዐለይሂ ወሰለም ሰሃቦችን ጠየቁ። እቺን ነገር ማጣራት አለባችሁ። ዙል የዴን እንዳለው ነው እንዴ ነገሩ ብለው ሰሃባ ጠየቁ ነብይ ሰለላሁ ዐለይሂ ወሰለም። ሰሃባም አዎ ያ ረሱላህ አሉ። አያችሁ የእስላምን ነፃነት አንድ ልጨምርላችሁ። በኢስላም ውስጥ ምን ያህል ነፃነት እንዳለ። በኢስላም ውስጥ ነፃነት ያለ ቦታ አለ፣ የሌለ ቦታ አለ።
ሸሪዓውን ማሟላት አላህ ደንግጎልሃል ምርጫ ያለህ ቦታ አለ ምርጫ የሌለ ቦታ አለ ነብዩ ሰለላሁ በዚህ አይነት ሁኔታ ኢንሻአላህ ነገ ስጁድ ሰሁ እንቀጥልበታል በዚህ ላብቅ እናም غزوة الخندق بخندق ዘመቻ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሰሃባን ሰበሰቡና ሲያወያዩአቸው ሆነ ነገር አስተላለፉላቸው ከበኒ ቀይኑቃ ጋር ስምምነት ለማድረግ ፈለጉና ከሰሃባ ጋር ሲማከሩ ነብዩ ሰለላሁ ዐለይሂ ወሰለም እንደነ ጀጋግኖቹ ትላልቆቹ በተለይ አልአንሳር ጀግናዎች ነበሩበት እንደነ ሰዓድ ኢብኑ ሙዓዝ እና መሰሎቹ ነበሩ እና ነብዩ ሰለላሁ ዐለይሂ ወሰለም የተወሰኑ ምርጫዎች ሰጧቸው አንዱ ለሶስት ተመረነዋል እንግዲህ ያው እንዳይረዝም ጊዜም ስላለቀ ሰጧቸው ያ ረሱላህ ብለው ሹፍ ሰሃቦ ንግግራቸው ሲጣፍጥ ደስ ሲል ያ ረሱላህ ይሄን ነገር የሚያደርጉት ለኛ ብለው ነው ወይንስ ይሄ ነገር ትዕዛዝ ነው ወይንስ በዚህ ነገር ላይ እኛ ምርጫ አለን ወይንስ ይያሉ ሰሃቦች ነው ነብዩ ሰለላሁ ዐለይሂ ወሰለም ለእናንተ ብዬ ነው እንማረው እንደዛ ከሆነ አሉ ሰሃቦች አይ እቺን ነገር አንፈልግም ብለው ሰሃቦች ምርጫ ስላላቸው ያንን ነገር እንደማይፈልጉ ነገሩ አያችሁ ምርጥ ዲን ደስ እንደሚል ለሁሉም ዘመን የሚሆን ዲን ከአንድ ሺህ በሺዎች የሚቆጠሩ አመታት ያለ አላህ አደምን ከፈጠረበት ሰው ልጆች የተፈጠሩበት ዲን ፍጥረት አላህ ሁሉም ፍጥረት የተፈጠሩበት ዲን ነው እምነት ነው ዛሬ ድረስ የቀጠለ ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻውና መደምደሚያው ነብይ ሆነው ተልከዋል የሳቸው ሸሪዓ ከዚያን ሰዓት ጀምሮ ዛሬ ድረስ አለ ይቀጥላል ቂያማ እስኪሆን ድረስ ስለዚህ ዲንህን እወቅ ዲንሽን እወቂ ዲናችንን እንወቅ አላህ ያበርታችሁ አላህ በነገው ፕሮግራም እንደገና በሰላም በደስታ በጤና ያገናኘን እንደው ዛሬ ጥያቄ አንድ ሁለት ጥያቄ ብል ይሄ ሁሉ ሰው ጥያቄ ስለሚያጎርፍ የዛሬ ፕሮግራም ያለ ጥያቄ በዚያ በቃል እኔም አልጠይቅም እናንተም አትጠይቁም ነገ ግን ኢንሻአላህ ተዘጋጅታችሁ ትመጡልኛላችሁ ወይ ደግሞ እንዳስፈላጊነቱ ይሄን ደርስ በሶስት ልከፋፍለው ይችላል ወይ ደግሞ በሁለት እንከፋፍለዋለን ምክንያቱም ረጅም ነው እጅግ ትኩረት ይፈልጋል በኢዝኒላህ ተዓላ በዛ አይነት መልኩ ኢንሻአላህ ከኪታባችን እንማራለን አላህ በሰላም ያድርሳችሁ አላህ ኸይር ላይ ያቆይልኝ ሁላችሁንም ያ ረቢ እነዚህ ልጆቼን እነዚህ ወዳጆቼን እነዚህ ወንድሞቼን ያ ረቢ እህቶቼን ያ ረቢ በኸይር ላይ ያቆይልኝ ያ ረቢ ከዚህ በሽታ ጠብቅልኝ ያ ረቢ ከተንኮለኛ ከሴረኛ ከሁሉ ክፉ ነገር ያ ረቢ ጠብቃቸው ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም ያ ረቢ ክፉ አይንካቸው ያ ረቢ ዱንያቸውን አኺራቸውን አሳምርላቸው ሐጃዎቻቸውን ደጉን ሁሉ ሙላላቸው ያ ረብ العالمين يا حي يا قيوم يا ذو الجلال والإكرام اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة يا ربي ቤተሰቦቻችንን ሀገራችንን ሁሉ ሀገራችንን يا ربي ከህዝቦቻችን ጋር يا ربي በሰላም አቆይልን يا ربي ከዚህ በላ ጠብቅልን اللهم إنا نعوذ بك من الغلا والوبا والزنا والزلازل والمحن وسوء الفتن ما ظهر منها وما بطن اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء يا سميع الدعاء يا ذي الطول والعطاء يا رب العالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين يا تيليجرام على እስቲ ጎበዞቼ የቴሌግራም ቻናላችንን እዚህ ላይ ልቀቁልን ይቅርታ አንድ ጊዜ ሳትወጡ ሁላችሁም ጎርፋችሁ እንድትገቡ ፈልጋለሁ ቴሌግራም ያላችሁ የቴሌግራም እንትናችንን ቻናላችን ላይ እንድትቀላቀሉ ስለምፈልግ የቴሌግራም ቻናላችንን ተቀላቀሉ ይላችኋለሁ የቴሌግራም ቻናላችንን እስቲ ማን ነው የሚለቅልን ከአድሚናቶቼ ከጎበዞቼ ከልጆቼ አድሚናቶቼ ጎበዞቼ የቴሌግራም ቻናላችንን طيب እኔ ጋር አልከፍት ብሎ ያስቸገረኝ ስለሆነ ነው ማን ነው ጎበዝ ከአድሚናቶቼ ከጎበዞቹ ከልጆቼ የቴሌግራም ቻናላችንን እዚህ ላይ ልቀቁልን ምክንያቱም ይሄ ሁሉ ሰው ዛሬ ጎርፎ ይግባ ያለው ሁሉ
የቴሌግራም ቻናላችንን ያላችሁ ሁሉ እንድትገቡ ፈልጋለሁ። ምክንያቱም አንድ የሆነ ሐሳብ አለኝ እሱ ከተሳካልኝ بإذن ተዓላ ሁላችሁም ለመግባት ሁላችሁም ይሄ ነገር እንዲያመልጣችሁ ስለማልፈልግ ነው። ስለዚህ ማን ነው ጎበዜ የታለ አልከፍት ብሎ ያስቸገረኝ ስለሆነ ነው። አገኘሁት። ያ ረቢ ይሰራ ይሁን። እሺ የቴሌግራም ቻናላችንን እንድትቀላቀሉ እንፈልጋለን። ስለዚህ ላይክ ይቅርታ እንግዲህ ስትነኩት ራሱ ስለሚያስገባችሁ ቆይ ያ ረቢ ይሰራ ይሁን ያ ረቢ ያድርገው። በጣም ጥሩ። ይሄው የቴሌግራም ቻናላችንን ለቀቄላችኋለሁ። እስቲ ቆይ ያ ረብ አግራለን። ያ ረቢ ቴሌግራም ያላችሁ እንዳያመልጣችሁ ጥልቅ በሉ፣ ግቡ፣ ንኩና ግቡ። ሁሉ ደርሳችን ኢንሻአላህ እንዲደርሳችሁ ሰበብ ይሆናል። በስፒል አስቀምጥላችኋለሁ ኢንሻአላህ። ያ ረቢ አግራለን። ቆይ ትንሽ ጠብቁ፣ አድሚናቶች ልቀቁት። ቆይ ሳትወጡ እንዳትወጡ አልተፈቀደም ዛሬ። የቴሌግራም ቻናል አለን፣ ወደዛ እንድትቀላቀሉ እንፈልጋለን። አድሚናቶች ልቀቁ ባካችሁን፣ እኔም ቢብሎኛል። እስቲ ሞክሩ። 1 ደቂቃ እንዳይወጡ እህቶቻችሁ። እኔ ለቅቄዋለሁ ግን ኮሜንቱ ላይ አልወጣ ብሎ አስቸግሮኝ ነው። አሁን ወጥቷል። ይሄው ወጣላችሁ። ማሻአላህ ይሄው አስቀምጬላችኋለሁ። እስቲ ማን እንደሚገባ እናያለን። ዛሬ ቶሎ በሉ ተቀላቀሉ። ያው ለቅቄላችኋለሁ። ባረከላሁ ፊኩም። ማሻአላህ ይሄው ለቅቄላችኋለሁ። ይሄው በስፒልም አስቀምጫለሁ። ለቅቄዋለሁ። ይሄው ማሻአላህ ይሄው እየገባችሁ ነው። ማሻአላህ ደስ ይላል። ነዓም ዋትስአፕ ላይም ይለቀቃል ኢንሻአላህ። በጣም ጥሩ ነው። ማሻአላህ እየገባችሁ ነው። ገባው እያላችሁ ነው። ገብታችኋል። የተወሰነ እየገቡ ነው። ማሻአላህ ማሻአላህ ተቀላቀሉ። ጆይን በሉ ወደ ቴሌግራም። ጥያቄ ዛሬ የለም፣ ነገ ኢንሻአላህ። ወይ ደግሞ ዋትስአፕ ቁጥር አላችሁ፣ በዋትስአፕ ቁጥራችሁ ኑ። ማሻአላህ ጎበዞቼ ማሻአላህ። ማሻአላህ እየገባችሁ ነው። ማሻአላህ ብዙ ሰው ገብቷል። ጎበዞቼ ገብተዋል። በጣም ብዙ ሰው ገብቷል። ማሻአላህ ተባረከ ረህማን። ማሻአላህ አሁን ራሱ በጣም ብዙ ሰው እየገባ ነው። ቶሎ ተቀላቀሉና
ከዚያ በኋላ እዚህ ላይም የምናስተላልፈው የተለያየ ይሄን ደርስ አሁን እየተማርን ያለውን ኢንሻአላህ እነዚህና መሰሎቹ ከመጀመሪያ እስከ መጨረሻ ድረስ በድምጽ እዚህ ላይ ለማስቀመጥ ሐሳብ ስላለኝ ነው። ይሄ እንዲያመልጣችሁ አልፈልግም። ስለዚህ ባረከላሁ ፊኩም በርቱ 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 ኑ ኑ ኑ ኑ ኑ እያልኳችሁ ነው። እንደምትመጡ አልጠራጠርም። ሐያኩሙላሁ በያኩም ብያለሁ። ጀዛኩሙላሁ ኸይረን ወባረከላሁ ፊኩም። ለምሳሌ ስለ ሰላት አሰጋገድ ሁኔታ ኢንሻአላህ ከዚህ ደርስ በኋላ የተለቀቃለ ታገኙታላችሁ። ብዙ ፌስቡክ ላይ የማታገኟቸው መልእክቶች እንደገና ደግሞ ያለፏችሁ ደርሶች መልእክቶች እዚህ ምንድነው የሚባለው ይሄ የቴሌግራሙ ላይ ታገኙታላችሁ። ፈአህለን ወሰህለን ወመርሐበን ብያለሁ። ጀዛኩሙላሁ ኸይር። አላህ እንደገና በሰላም በደስታ በኸይር ላይ ያገናኘን። የገባችሁ ጀዛኩሙላሁ ኸይረን ባረከላሁ ፊኩም። ለወደፊትም የምትገቡ ሐያኩሙላህ ሁላችሁንም ጀዛኩሙላሁ ኸይረን። አላህ በሰላም እንደገና ያገናኘን። ኸይር ላይ ለኒ አልመጣም። ይሄው እዚሁ ላይ ኮን ያለው ንኪው አላሁ አክበር ወይ ደግሞ አላሁ አክበር ወንድም ኮንክ ሴት ይሄው በስፒል አስቀምጫለሁ። ስትነካው በቀጥታ ወደ ግሩፑ ወይ ደግሞ ወደ ዋትስአፕ ግሩፕ ይወስዳል። እስካሁን ራሱ በርካታ ሰዎች ገብተዋል። ማሻአላህ ወደ 50 አካባቢ ሰው ገብቷል። አሁን ራሱ በዛሬው እለት ራሱ ወደ 50 የሚቃረብ 40 ምናምን ሰው ገብቷል። አልহামዱሊላህ ረብል ዓለሚን። ይሄ ኒዕማ ነው። ብዙ ወንድሞች አተረፍን። ጀዛኩሙላሁ ኸይረን። አላህ ይውደዳችሁ። አላህ ኸይር ላይ ያቆያችሁ። ኢንሻአላህ ነገ በዚህ ምርጥ እና ጣፋጭ ደርስ እንደገና እንገናኛለን። ዛሬ እችን ነገር ብቻ ይዛችሁልኝ ብትሄዱ ይበቃኛል። ሱጁድ ሳሁ የሚደረገው ለምሳሌ ሰላቴ ውስጥ ጭማሪ ተሳስቼ ወይ ረስቼ ጭማሪ ቢከሰት ሱጁድ ሳሁ የማደርገው ካሰላመትኩኝ በኋላ ነው። ሰላቴን ጨርሼ አሰላሙ አለይኩም ወራህመቱላህ السلام عليكم ورحمة الله كالكو بوالا الله أكبر بيه ولا السجود أرجعله عندنا السلام بتعلو كما السلامة بوالا مالتين أجين يزاجولين هيدو زاري أجو وصلونا ودا بيت أوكي زاري أجين التبراجو قبتاجو هال أجين متين يبلاجو يازولين أجين متين يبلاجو يازولين أجين كيازاجو نجدكمو يكررجو أنت أمبراللاجو كزاس ما شاء الله እቺ ዋና ነገር ነች ብያለሁ። ከዛ በኋላ ተቀጥላላችሁ ማለት ነው ኢንሻአላህ ተዓላ። አላህ ይባርካችሁ። አላህ ኸይር ጀዛችሁን ይመልስላችሁ። እስከ አላህ ካለ ኢንሻአላህ ተዓላ የነገ ፕሮግራም እስከምንገናኝ ኸይር ላይ ቆዩልኝ። ከዚህ ቀጥሎ የአፋን ኦሮሞ ደርሳለ ከነቲ አንሴ ደርሲ አፋን ኦሮሞ ቱጅራ በቆና በደውልት ደቻና ረቢ ኸይር ሲንሃቱር ሲሱ أما ساعتي كود أتوقف دقيقة دي دمي أفور موشاني دقيقة كود أشم بودا دقيقة كود أشم بودا ولي تدچانا إن شاء الله تعالى هين دقاتنا أفا إلمان أفان أورومو دقيقة كود أشم بودا ولي تدچاني درسي كينك أفان أوروموتي ولي تديبنا فأهلا وسهلا ومرحبا جديجرا بأفان أورومو بروغرام تياكي أياتشون ما أقرب تشرالاتشو مچارشا بدرسو مچارشا لاي زيالا إنجنان بارك الله فيكم والسلام عليكم ورحمة الله وبركاته.